አቤት አቤት ሚፍታ እየተወቀሰ ነው በተራክ ማለት ነው። ታውቃለህ እንግዳ መቀበል ምናምን ሼም የለም። እና የሚወቅሱት ግን ያው አንዳንዴ ለወደፊቱ እንዲጠነቀቅ ነው። ያ ለማስታወል ፕራንክ ላይ ያው ሌላው ደግሞ ትልቁ የቡታጅራ ዩቲዩበሮች የሆነ ነገሮች ላይ አይቆርጡም። ኤዲት ሲያደርጉ መስት መቁረጥ ፎር ኤግዛምፕል ብሩኬ በአላህ የአላህን ስም እየጠራ ይሄ ነገር ብሩክና ሃይሜን ብቻ ሳይሆን ብዙ ህዝብን እያነጋገረ ነው። ለምን የአላህን ስም እየጠራ እኔ ራሴ ብሩኬ በአላህ ሲል እንዴት ያምርበታል እያልኩ ነበር ብዙም ባላካብድ ማለት ነው። አሁን ግን ሁሉም አነጋጋሪ ሆኗል። ከሰው ስህተት ከብረት ዝገት አይጠፋም። እህቶቼ የምወዳችሁ ማለት ነው። እኔ ላይም እየጻፋችሁ ነው። አይኖ ቢግ ሮንግ ነው የሰራው ከምፍታ የማይጠበቅ ነው። እኔ ኮዶቼ የሆነ ታይም ላይ ሄልዬና ወዳቸዋለሁ። ሄሉና ፍቅርን በጣም ነው የምወዳቸው። መውደድ ብቻ ሳይሆን ያሳዝኑኛል። ቪዲዮቸውን ብዙም ባላያቸው እና ያሳዝኑኛል ከድሮም ስለማውቃቸው ማለት ነው። እና ከድሮ ሚዲያውን እነሱ ናቸው በአንደኛ እንትን ያሉት ታውቃላችሁ። እና ሁለቱን ቆይተው በስንት ጊዜ አንድ ላይ ሳያቸው ማሻላ ብዬ ጽፌ ስድቡን ልነግራችሁ አልችልም። ሙስሊም እህቶቼ ማለት ነው። ግን ሰው መሳደብ ሳይሆን ማረም መተራረም የለም ሚዲያ ላይ። አይ ዶንት ኖ ፎር ላይክ ዚስ ኤቨሪባዲ ጋይስ። ኢትዮጵያ በስድብ ነው የምንታወቀው። ሞርዛን ሙስሊም እህቶች ማለት ነው ጥርግ አድርገው ነበር የሚሰድቡኝ። ወላሂ ደንግጬ ምን አገባችሁ ደግ አበጀው እና ያሳስታሉ። ስድብ ሰውን አይቀይርም። መፍታት ተሳስቷል ዘር ለገበሬ ስህተት ብቻ ትልቅ ስህተት ነው ያጠፋው። እና አንዳንዴ ሚፍታ ብቻ ሳይሆን እንደዚህ አይነት ነገር ላይ ቁረጡት ነው የምለው። በቃ ቁረጡት። ለምን በአላህ ስትበላውን በየቦታው ነው በኮሜንት የተኮረኮመው። ትክክልም ነው መሳደብ ሳይሆን ለወደፊታቸው መቁረጥ እንዳለባቸው አንዳንድ ነገሮች ላይ እና ሚፍታ ላይ እየወረዱ ነው። እህቶቼ ደግሞ ያው በቃ ስህተት ነው። ከሰው ስህተት ከብረት ዝገት አይጠፋም። ሁሌ እኛም እንሳሳታለን። ግን ሚፍታ ደግሞ የሆነ እንትን ማለት አለብን። ለወደፊትክ መጠንቀቅ ፕራንክ ላይም ቢሆን መቁረጥ ካልሆነ ማለት ነው። ቼክ አድርጉ ቪዲዮ ስትሰሩ እና ብዙ አነጋጋሪ ሆኗል። ለማንኛውም መጣሁላችሁ በሌሊቱ። ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። እንግዲህ ሚፍታ እየተኮረኮሙ ነው። እንኳን ሚፍታ እኔም ዛሬም ተኮርኩሜያለሁ። ሚፍታ እና እኔ የሚለይ ለምንድን ነው? እኔ ምንም ሳላደርግ ነው። ሚፍታ እንኳን ብሩክን አስረውት ከሀይሚ ጋር ተባብሮ ግን ሀይሚዬን ስላገዝካት ቴንክ ዩ ቬሪ ማች። አፍተር የስተርዲ ደግሞ ብሩክን አግዘሃል። ለሁለቱም አላዳላክም። እንወድሃለን፣ እናከብርሃለን። ግን ያው ስህተቱን ለወደፊትክ ቁረጡ። ሁሌ እንሳሳታለን። እኔ ማሻላ አትበይ ክርስቲያን ማሻላ አይባልም ተብዬ እኔ ግን ማሻላ በቀን ብዙ ጊዜ ነው የምለው። በቤተሰቦቼ በእናቶቼ ላይክ እላለሁ። ሰው ያጠፋል፣ ግን በቪዲዮ ስትሰሩ የሚቆረጥ ነገሮችን መቁረጥ አለባችሁ። ልመዱ። አንዳንዴ መቁረጥ፣ ከቲንግ፣ ኤዲት። ኦኬ ቪዲዮ አፕሎዲንግ መስት ፈርስት ሌሰንስ አዳምጡ። አፍተር ያልሆነ ነገር ካለ መስት ከት አድርጉ። ዛሬ እኔም ተኮርኩም ያለው ሀኒዬ ውዴ ጠፋሽ አለሽ። ለነገሩ ጎበዝ ናት መታለች። እና አብሽሬም ያጋጥማል። ያው ሰው ስህተት ማረም ይቻላል። እና ያዛሬው ግን ብሩኬ አደራሽ። ብሩኬማ ሃይሚንም ያስለቅሳል፣ ምፍታንም ያስለቅሳል። እኛ ደግሞ ጥግ ሆነን ማየት ነው። ቃቅም ምላሹ ማለት ነው። የዛሬው ጮማ ነው ውዶቼ፣ ጮማ በቃ ጮማ የሆነ ነው የሰሩት ፕራንክ። በጣም ተዋቶላቸዋል። በጣምም ደስ ይላሉ። ሀይሚት የምወድሽ ማለት ነው። ውዴ ብላ አንኳኩታ አይኑ ላይ አስራ ሬዲ አድርጋ እንግዲህ ለሁለት አሉታ ማለት ነው። እና በጣም ነው የተመቸኝ። ሪሊውን ነው የምነግራችሁ። ግን ትልቁን ምንድን ነው እዚህ ጋር መሀላ ደግሞ እንደነገርኳችሁ ትንሻ
ይካበዳል። መሀላ ከባድ ነው ውዶች። አታይ ጾማምልም ላይክ ነው እንግዲህ ከእኔ ሰለምቴኔም ብዙ ነገር እናንተ ታውቃላችሁ። ቴንኬር እንሁን የማናደርገውን ነገር ዝም ብለን ራሱ እኔ እኮ በምፍታ ብቻ ሳይሆን ብሩክንም እየተናገርኩ ነው። ማርያምን የሆነ ብቻ መተው እንዳለባችሁ ሌላው ደግሞ መቁረጥ ቪዲዮውን ብዙ እነ ሀይሚና እነ ብሩክ የሚሰሩ ቪዲዮ ከት መቁረጥ አለባቸው አንዳንዴ ማለት ነው። ህላፊ ቃላት ላይክ እሱን አንዳንዴ መቁረጥ። ዛሬ ላይ ግን ሁሉ ነገር አሪፍ ነው። በጣም ነው የተዋጣላቸው። ትንሽ ያው የመሀላ ነገር ደግሞ እንደነገርኳችሁ አንዳንድ ሳይሆን እዚህ ላይ ሁላችንም ሙስሊሞች እኔ ራሴ እቃወማለሁ። ተቃውሞ ያለውን ቪዲዮ እየሰራው እያለ በአላህ እያለክ ምን ሆነክ ነው ብያለሁ። እንደ ቀላል ነው ያልኩት። ለምን በቃ ኔክስት መድገም እንዳይለበት ካልሆነ መቁረጥ እንዳለባቸው ነው እንደዚህ አይነት ነገሮችን። ለምን ብዙዎችን እያነጋገረ ነው። እና ሌላው ደግሞ እንደነገርኳችሁ እኔ ማሻላ ላልኩት ጥርግ አድርገው ነው የሰደቡኝ ማለት ነው። አልሐምዱሊላህ እኔስ አንድ ፎቶ ስልኬ ላይ የለም እንጂ እናንተ አስጠፍሩላህ ላሲ እኔ ምን የት ትምህርት ቤት እንደተማሩ አላውቅም እኮ። ዲግሪ ነው እኮ የስድብ ዲግሪ። ከምር ቢስሚላ እና ሰድቦኝ ነበር ያኔና ደስ የሚል ፕራንክ ነው። ተዋቶላችኋል። እኔ ኔክስት ደግሞ ምፍታ ያስተካክላል። ውዶች የምወዳችሁ እኔ ላይ የጻፋችሁ ኮሜንት አላችሁ። አይ ነው ስህተት ነው፣ ቢግ ስህተት ነው የሰራው። የአላህ ስም እየተጠራ እሱ ማቆም እንደነበረበት ነበር። ተሳስተዋል። እንግዲህ ከምፍታ አይጠበቅም። ምፍታ ያኔ አንዳንዴ አይ ቲንክ በፊት ሳስበው በዲኑ ላይ ጠንካራ እና አንዳንዴ ታውቃላችሁ እንግዲህ ሁላችንም አላህ ኢዲያ ይስጠን። ሁሌ ነው የምለው አላህ ኢዲያ ይስጠን። ስለዚህ ማንም ንጹህ የለም። ስለዚህ ሁላችንም እንደዚህ በዲስከስ ነው። ይሄን ያክል አትጫኑ። በቃ ሀላስ ሰላም ፍጠሩ። ኦኬ እና ሀይሚትዬ ማይ ስዊት እና ምፍታ ብሩኬን ዛሬ ያደረጉት በጣም ነው ደስ የሚለው። ከምር እኔ ደስ ብሎኛል። ሪቪው ነው ግን ምንድን ነው እኔ እዚህ ጋር ስስቅ ደስ ካለ ምንድን ነው የምላሹ ቀን ነው። የምላሹ ቀን ይኸው ባለፈው ብሩክን ምፍታ ምንድን ነው ያደረጉት ነው የምንለው። ለምን ምላሹ የብሩኬ ቢስሚላ አደራ ብሩኬ። እኔ ብሩኬ ለምስላችሁ እንደነገርኳችሁ የብሩኬን ኤቭሪዴ የብሩኬ ፕራንክ ሀይሚዬ እንዳለቀሰች ነው ሁሌ። ብሩኬ ደግሞ የሚደረገው ፕራንክ የሚያስደነግጥ የሚያስጨንቅ ነው። ይኸው ዛሬም ተጨነቀ። የሚያስደነግጥ ነው እንግዲህ አስቡት። ስለዚህ የብሩኬ ፕራንክ ወይ ጋሽዬ ጋር ደውሎ ወይ ደግሞ የሆነ ነገር ብሎ ወይ ደግሞ ከቤት ጠፋው ብሎ ብቻ ያሳብዳቸዋል ነው የምለው። አላ ይሆናችሁ እንግዲህ ምላሹን ቻሉት። እኛ ደግሞ ከስር ማጨብጨብ ትተናል። ቆመን ብቻ ማየት ኦንሊ ስታንድ ኦንሊ ኪንግ እና ወዶቼ ደስ ይላል። ያው ሳይሆን ነው ሁሉ እናጠፋለን። አስተያየት መስጠት ላይክ ምናምን ነው እንጂ ባትሳደቡ ላይክ ለምን በቃ ውዶቼ ማለት ነው። ስህተት ነው። አዎ ስህተት ነው ብያቸዋለሁ። ስህተትማ አይነት አለው እኮ ይህ ስህተት ብቻ ሳይሆን አይነት አለው። እና በቃ አንዳንዴ ያው አስተያየት መስጠት ነው። አትሳደቡ። ሀይሚና ብሩክ ሀይሚ ምፍታ በጣም ደስ ነው ያለኝ አንድ ላይ በመሆናቸው ማለት ነው። ለምን ምፍታ ማለት ያው መልካም ሰው ነው። ማንም ሰው ሁሉም ጥሩ ነው። ግን ምንድነው እንደ ፕራንኩ ከሰጠ ፕራንኩ ድራማው ለብቻ ነው። ግን በማንነቱ እሱ ጥሩ ሰው ነው፣ መልካም ሰው ነው። ለሀይሚዬና ለብሩክ የሚሆን ጓደኛ ነው። ስለዚህ ብዙ አስተያየት ነው እንጂ ስድብ ፍትህ አይደለም። አትሳደቡ ውዶች። እኛንም አጽያት አታስገቡ። ለምን ስድብ ቀላል ነው እኮ። ለመሳደብ ምንድነው የሚያስፈልገው? ምንም ትምህርት